ሳውዲ አረቢያ ላይ ናት። ሳውዲ ሶሪ ማይ ብራዘር፣ በጣም ይቅርታ ወንድሜ፣ በጣም አዝናለው። ነፍሷን ይማረው ልበል፣ አላህ ይርሐማት ልበል፣ ምን ልበል? አሸናፊ ካለ ኦኬ። ወረቀት የለንም የሁለታችንም ማለት ነው። ህገወጥ ነበር ይሄድ ነው። ወይኔ ጉዴ! እቤት ውስጥ ነው የወለደችው? የሚያለቅስ ስቲከር አትላኩ ኮመንት ላይ። የተሰበረ ልብ አድርጎ ይዘጋል። ወንድሜ የኔን አይዞክ አይዞክ። እቤት ውስጥ ነው? እቤት ውስጥ ነው ወይስ ሆስፒታል? አይ ሆስፒታል፣ አምቡላንስ ተጠርቶ አምቡላንስ ደርሶላት ያው ሆስፒታል ነው ልጅ ተገላገለችው። ግን ያው በግሉኮስና በእንትን እስከ 14 ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ። ግን ከዛ ምንም ነገር ሳታውቅ ያው በ14ኛ ቀኗ አረፈች። አሁን ከሞተ 6ኛ ቀኗ ይዛለች። ወይኔ ወይኔ ወይኔ። አይዞክ ወንድሜ፣ ነፍሷን ፈጣሪ ማረው። አይዞክ። እና ልጅም ደግሞ እዚህ ያለች በህግ ስር ውስጥ በህግ ውስጥ ነው ያለችው። ህፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ያው ምንም አይነት ነገር እንትን የሌለ ነው። ህፃኗም አንድ ላይ ያው እንዲገቡልን። አይዞክ ወንድሜ። ልጇም ያው ወይኔ በጣም እናዝናለን። ፈጣሪ ነፍሷን ይማረው። አይዞክ። ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድሜ። እሺ እሺ። በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋለሃለች። ቢያንስ በእሷ ተጽናናለህ። ማስታወሻ ጥላልክ ነው ሄደችው። አይዞክ፣ በርታ በል እባክህ። እሺ። ይከብዳል እኮ እናትሽ ምንም እንደሌለኝ እያወቀች ነበረ ጥላኝ ሄደችው። ሆናላ ያመጣችኝም እሷ ነበረች። እንደዚህ አይነት ያው እንለወጣለን የሰው ሀገር ብለን ነበረ። አይዞክ አላ ወንድሜ። ጨከነችብኝና ልጇን ጥላ ነው ሄደች። ምንም አይዞክ ወንድም። በጣም ይከብዳል በእውነት። ቆየክ ካንተ ከመጣክ ወይ እሷ ቀድማ መታን የወሰደችክ? ኧረ አሁን ገና ነኝ 2 ዓመት ምናምን ነው። ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ከዋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተሰቀይ። ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን አሁንማ ቋሚ ስራ አግኝቻለሁ። ይስተካክልና ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በመሀል ላይ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሳታርፍ አንድ ቀን የሆነ ነገር ደስተኛ ሳትሆን አይዞክ ወንድሜ አይዞክ። በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው? አለ ኢትዮጵያ አለን። መጀመሪያ ሴት ልጅ አለ። የመጀመሪያ ሴት ልጅ ያለች ነው። አሁንም ሴት ናት። ወይኔ እናት። በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር አልነበረባትም። እየተጫወትን ምንም የዛ ቀን ራሱ ብዙ አንድ 10 ደቂቃ አልሞላውም። በቃ ሰውነቷ ሲቀየር ማለት ነው። በቃ ካፋ ዝም ብሎ በተኛችበት ደም ነገር መጣ። ከዛ እየሮጥን እየጮህን አምቡላንስ ተደውሎ አምቡላንስ መጥቶ ወሰደ። ያው በማሽን ኃይል ነው ልጅዋም የተገላገለችው። እሷ ምንም አታውቅም። እስከ 14 ቀን ራሱ በግሉኮስ ነበረ እንትን ብላ ያልነበረችው። 14 ቀን ሆስፒታል ውስጥ በህይወት ቆይታለች ከወለደች በኋላ ማለት ነው። አዎ ነፍሷ አልወጣም ነበር። በግሉኮስ ምንም አታውቅም። ራሷ ግን ትንፋሿ ነበረ። በጣም ያሳዝናል በእውነት በጣም ያሳዝናል ወንድሜ። ፈጣሪ ነፍሷን ይማረው። ምን ይባላል ባለው በሰው ሀገር። እና ልጅክን አልሰጡክም ከሆስፒታል? እዛው ናት ልጅክ? አዎ ልጅ እኔም ወረቀት የለኝም ምንም ነገር። ያው እንደምትጠይቂ ወረቀት የሌለው ሰው ደግሞ ተደብቄ ነው
እኔ ራሱ ብያዝ የሁሉም ነገር አላውቅም ነበረ፣ ግን ያው በውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወትን መዳን አልቻለም። እኔ ትድንልኛለች ብዬ ነበር እያሰብኩ ነበር። በቃ ዛሬ ነገ ትሻላለች እሷ ግን አልቻለም። ፈጣሪ ወደደውን አደረገ። እሱ ለምን ማናችንም ከቀናችን አንመልፍም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል በሰው ሀገር መሆኑ እና ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከእሷ ነው ጋር ያው ነገ ልጄ እናቴ የት ነበረች ራሱ ብትያው አላ ከነ ልጇ እዛው ሄዳለ ራሱ ልጆቿ ማስታወሻ ራሱ እዛ ብትሆን ይሆናል። ሳስብ ስግደት ላይ መሆን አንድ ነገር እንትን ሳትል እዚሁ ደግሞ መቅረት ራሱ አንተ ትሄዳለህ? እኔ አሁን ወደ ውጭ እንትን በዶ አካባቢ ነኝ ያለሁት እኮ። ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁን አትወስድም? አንተ ከሆስፒታል ልጃችሁን ለመውሰድ ግዴታ ይቃማ ሊኖርክ ይገባል። ካለበለዚያ አይሰጡህም። ማን ነው ልጃችሁን መውሰድ የሚችለው ከመንግስት ከሆስፒታል? እንትን ኤጀንሲ ነው እንጂ እኔ መረከብ ራሱ እዛ መድረስም አልችልም። ይዙኛል ወደ ኤምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተጽፎ ውክልና ወደዚህ እኮ። ከአባት በላይ ማን ነው ታዲያ ውክልና የሚሰጠው? ማን ውክልና ሊሰጥ? አንተ እኮ አባት ነህ። የመጀመሪያ ተጣሪ እኮ አባት ነው ለልጅ። ያው ከእናቷ እንደ ኢትዮጵያ እንዳለ ካርጋችሁ ውክልና ልትሰጡ ነው ወይስ ማን ሊሰጥ ነው ውክልና ለህፃኗ? ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየውን ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው። እናትየው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው ያለችው ባለቤት? አስክሬኗና ልጅ የት ነው ያሉት? ጅዳ፣ ሪያድ? የት? አረ አላልሳ ውስጥ። አላልሳ የት ነው? ወደ ደማም ሄጃ። ለሪያድ ለየትኛው ከተማ ይቀርባል? ደማም ይቀርባል። ደማም ሪያድም ያው ነው፣ በዛው ነው ሪያድም ያው ግማሽ መንገድ ላይ። እሺ። እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንርዳክኛ? ምን እናግዝክ? ያው በምችሉት አክል ያው ብዙ ብር ይጠይቃሉ እነሱ እንትን እስከ 18 ሪያል ምናምን ብሎኛል። አስክሬኗን ለመሸኘት አስክሬኗና ልጅቷ ህፃኗ ማለት። ለምን አስክሬኗ እዛው አይቀበርም? ቤተሰቦቿ እንዲመጣ ፈልጉ። እሺ። ኤምባሲ ቤተሰቦቿ ምናምን አይቀበርም? በኤምባሲ ምናምን አይቀበርም? ከቨር አያደርግም ይሄንን? የኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲ ኢትዮጵያን ኮሚኒቲ ከቨር አያደርግም ይሄንን የአስክሬን ሽኝት? አያደርግም ማለት ቀጥታኛው ብቻ ከዛ ወረቀት ያለው ወደዚህ አካል እሱ መጥቶ ፖሊሶችን አነጋግሮ እሱ ነው የሚሸኘው። ፖሊሶቹ ያው እንደዚህ ዜግነቷ እንደዚህ ነው ሀገራችን ልጅ ነው ብሎ እሱ ነው አነጋግሯቸው ከፖሊሶቹ እንትን ብሎ ጨርሶ የሚረከበው ኤምባሲው ነው። ማንነቷ እዚህ ጋር አልተገለጸም። አሁን እሷ ምንም ነገር ስለማታውቅ ማንነቷ ምንም ነገር አይታወቅም እኮ። ገባኝ። ገንዘቡን በድንገት ነው ከቨር አያደርግም ወይ ነው የኔ ጥያቄ። ኢትዮጵያን ኮሚኒቲ ከቨር አያደርግም ወይ ኤምባሲ? ኢትዮጵያ ኤምባሲ አያደርግም። እኔ እሱ ራሱ ጠይቄው ነበር። አያደርግም። ከዚህ በፊትም የገባበት እንደዚህ ነው አስክሬን ምናምን ብሎ እሱ ነው ራሱ ያናገረኝ። ኦኬ እሺ። ኤምባሲ አናገር ማለት እኔ ለአስክሬን ገንዘብ አሰባስቤ አላውቅም። አስክሬን በሞተበት ይቀበር በሚል ማመን ሰው ነኝ።
እኔ እዚህ ከሞትኩ ለልጅቷ ለህፃኗ ብለሽ ሀቢባ ለህፃኗ ብለሽ እቺ ልጅ ደግሞ ማስታወሻ ለህፃኗ ምን ማድረጊያ ህፃኗን መሸኛ ካልከኝ ለህፃኗ መላኪያ ኦኬ አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለሁ። ለአስክሬን ግን አሰባስቤ አላውቅም። በጣም ብዙ ጊዜም ተጠይቄ ለአስክሬን አንተን በማገዝ በምንችለው ነገር እናግዝህ። ለአስክሬን ግን አይደለም ያላሰባስበው። ለልጅ አሁንም የሚያለቅስ ስቲከር አትላኩ። ድጋሚ ኮሜንቱን ይዘጉታል። ኮሜንት ሞዴሬተሮች የሚያለቅስ ስቲከር አትላኩ፣ ይዘጋል። ኤምባሲም ደግሞ ሌሎች ማረጋገጫዎችንም ላክልኝ። ኤምባሲ እኔ ግን ለአስክሬን ሳይሆን ለልጅቷ ምንድን ነው የነቀለው? ማን ይወረደው? ክርስቲያን ናት። ክርስቲያን አይቀበርም። ሳውዲ አይቻልም። ኧረ ይቀበራል። በጣም ተቀብሯል። ስላልፈለገች እንጂ እሷ ሪናት ወረደች። ኦኬ የሚያለቅስ ስቲከር የሚልኩትን ብሎክ አደርጋቸዋለሁ። ይዘጋብኛል። የሚያለቅስ ስቲከር አትላኩ ፕሊዝ። እሺ ስልክ ቁጥርህን ለሞዴሬተር ይላክላትና ማስረጃዎች ያልካቸው ነገሮች ሁሉ እውነት እንደሆኑ ንገረኝ። እኔ እንደነገርኩ ለህፃኗ ልጅ ለልጅክ መሸኛ እንጂ ለአስክሬን እኔ እንደማላሰባስብ እስካሁንም ቲክቶክ ላይ 2 ዓመት ለብዙ ሰው ለታመመ ሰው ሰብስቤያለሁ። ለአስክሬን ግን በጣም ብዙ ጊዜ ተጠይቄ እኔ ለአስክሬን አልችልም። አስክሬን በሞተበት ይቀበር ነው የምለው። አይቻልም። ያው አንድ ላይ እኮ ነው ሀቢብ። አሁን ኤምባሲ እጠይቃለሁ። ልጅቷ የምትወጣው ህፃኗም ያው አንድ ላይ ነው። አሁን የሚሰጡት ያለ ለየ ብቻ አይሰጡም። አሁን እዚህ ጋር ማለት ነው ሲገባ ያው ከነ ልጇ ነው ሆስፒታል አሳልፎ የሚሰጠው ማለት ነው። ኤምባሲ ብቻውን አሳልፎ እሷ እንደዚህ አይሰጡም። ለህፃኗ ብቻ አውጥተው አይሰጡም። እናትዮ ሲጨርስ ከዛ ያው ልጅቷ ብለው ህፃኗን ነው አንድ ላይ ነው የሚያስረክቡት። እሺ ስልክ ቁጥርህን ላክልኝ። ስልክ ቁጥርህን ላክልኝ። ከላይ ላለችው እህቴ ናት። ስልክ ቁጥርህን ላክልኝና አሁን ዋትስአፕ ላይ ትሰጠኛለች። ስልክ ቁጥርህን ከላይ ያለችው ቪዲዮም ስላላየው ማስረጃ ምናምን ትልክልኛለህ። ኤምባሲም አጣራለሁ። ኧረ የፈለግሽውን እኔ እሰጥሻለሁ። ሁሉንም ማጣራት። እሺ ወንድሜ አይዞክ። ኧረ ችግር የለም። እሺ አይዞክ። እሺ ላክላት ለሄላ ስልክ ቁጥርህን። እሺ ምን ላይ ልላክላት? ንካትና ሄላን ንካትና ይኸውልህ እንደዚህ ስትነካት ፎሎ ሚል ይመጣል። ፎሎ አድርገህ በሜሴጅ ስልክ ቁጥርህን ላክላት። እሷ የኔ ዋትስአፕ ስላላት ለኔ ትልክልኛለች። እሺ Why cannot he get his own child from the hospital and get deported from Saudi? That's what I want to ask him. ገንዘቡን ከተገኘ የሚከፈለው አንተ ለምን እጅ ሰተህ ልጅህንና የባለቤትህን አስክሬን ይዘህ አትገባም ወደ ሀገር ቤት? ቆይ መለስ አንዴ ቁጥር ሊልክ ሄዷል። እኔ አሁንም የማሰባስበው ለአስክሬን አይደለም፣ እንድታቁልኝ ፈልገው ለህፃኗ ልጅ ነው። ግዴታ መውጣት ስላለባት ከዛ የተጠየቀውን ያህል ገንዘብ እናግዘዋለን ያቅማችንን እና ህፃኗ ከሆስፒታል መውጣት ስላለባት ወደ ሀገሯ መሄድ ስላለባት ወደ ቤተሰቦቿ መሄድ ስላለባት መጀመሪያ ቆይ ስልኩን ይላክልኝ ያጣራ ጉዳይ አጣሪለት እንጂ እዚህ እንደማስቀበር እንደማይቻል ነው የምናውቀው። እሺ ኤምባሲ ደውዬ ሳውዲ አረቢያ ኤምባሲ ደውዬ ጠይቄ እነግራቸዋለሁ።